ቱሪዝም ለኢትዮጵያ ያልተነካ ሀብትና የሀገሪቱን ገጽታ ለዓለም የሚያስተዋውቅ ትልቅ ዘርፍ ነው። ኢትዮጵያ በተፈጥሮ በታሪክና በባህል እጅግ የበለጸገች በመሆኗ በቱሪዝም ዘርፍ ከፍተኛ አቅም አላት። በኢትዮጵያ ያለውን የቱሪዝም እንቅስቃሴ በሶስት ዋና ዋና ክፍሎች ከፍሎ ማየት ይቻላል። ታሪካዊ መስህቦች፣ ተፈጥሯዊ መስህቦች፣ ባህላዊና ሃይማኖታዊ በማለት ተለይቷል። እነኚህ ዘርፎች አሁን በተሰጣቸው ትኩረት በሀገሪቱ ከፍተኛ የውጭ ምንዛሪ ገንዘብ እየተገኘባቸው ይገኛል። ከዚህ በተጨማሪ በሆቴል ዘርፍ በጉብኝት መሪነትና በባህል ዕቃዎች ሽያጭ ለብዙዎች የሥራ ዕድል መፍጠርም የቱሪዝም ዘርፍ ትልቅ ፋይዳ ነው። ቱሪዝም ዓለም ስለ ኢትዮጵያ ያለውን የተሳሳተ አመለካከት በመቀየር እውነተኛ ማንነቷን እንዲያውቅ ያደርጋል። ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ የተሰኙ መርሃ ግብሮች በዚህ ረገድ የሀገሪቱን ገጽታ እየቀየሩ ይገኛል። ለዘርፉ የተሰጠው ሀገራዊ ትኩረት መዳረሻዎችን አቅም በፈቀደ መንገድ ማልማት ላይ አቅጣጫ ተይዞ እየተሰራበት ይገኛል። እንደ ደቡብ ምዕራብ ኢትዮጵያ ህዝቦች ክልልም ወረዳዎች በ2018 ዓ.ም ቢያንስ አንድ መዳረሻ እንዲያለሙ አቅጣጫ ተቀምጦ ወደ ተግባር ተገብቷል። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ በዛሬው መሰናዷችን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሳይለም ወረዳ የሚገኙ የቱሪዝም መዳረሻዎችን ከማልማትና ከመለየት አንጻር እየተሰራ የሚገኘውን ስራ እናስቃኛችኋለን። ባርታታዬ አዘጋጅቶ በማቅረቡ ከቴክኒሻን ሳላስብ እንዳለ ጋር እስከ ፍጻሜው አብሮነታችሁን በአክብሮት ጠይቀናል። በካፋ ዞን የሚገኘው ሳይለም ወረዳ 30 ቀበሌዎች ያሉት ሲሆን ተፈጥሮ የቸረው በርካታ መስህቦችን በውስጡ ይዟል። ጠበላ በሚባል ቀበሌ ላይ የሚገኘው እድሜ ጠገብ ዛፎች የሚበዙበት በሴስኖና በቀርቀሃ ተክሎች የተከበበው ገጂ ዋሻና ፏፏቴ ወረዳው ካሉት ቀልብ ሳቢ መስህቦች መካከል አንዱ ነው። ወደ ስፍራው ለመድረስ ከመኪና መንገድ ቢያንስ ከ10 እስከ 15 ደቂቃ በእግር መጓዝን ይጠይቃል። በዋሻው ላይ የሚገኘውን ጫካ እየጣሱ አነስተኛ ቁልቁለት ስላለው ጥንቃቄ እያደረጉ ወደ ዋሻው መዝለቅ ይቻላል። ወደ ዋሻው መቃረብ ሲጀመር የሚሰማው የፏፏቴው ድምጽ ጉጉትን ይጨምራል። ወደ ዋሻው ሲቃረቡ የሌሊት ወፎች ዝማሬ ሌላኛው የሚደመሙበት ክስተት ነው። ዋሻው ቀጥ ብሎ እንደ ልብ ለመዘዋወር የማይመች ቢሆንም አጎንብሶ በዋሻ ውስጥ ያለውን ተፈጥሮ ማየት አፍን በእጅ ያስጭናል። የሚታዩ አለቶች፣ በዋሻው የሚገኙ መንገድ መሳይ የተለያዩ ክፍሎች የዋሻው ውበት ናቸው። ከአካባቢው ነዋሪዎች መካከል አቶ አስራት ሽፈራው ቀደምት አባቶች የተለያየ ችግር ሲገጥማቸው እንደ መሸሸጊያ ተገልግለውበት እንደነበረ ነግረውናል። የድሮ ሰዎች መጥቶ እዛ ተደብቆ የኖሩ አባታችን ሲነጋገር ሰምቻለሁ። በዙሪያው የሚገኘው የቀርቀሃ ደን እንዲሁም ሴስኖና የተለያዩ እድሜ ጠገብ ዛፎች ተጠብቀው እንዲቆዩ የአካባቢው ማህበረሰብ አስተዋጽኦ ትልቅ ድርሻ አለው። አሁን በጠበቃ ነው ያለ። ፏፏቴ እንዳይጎዳም፣ እንጨት እንዳይቆረጥ፣ ቀርቀሃ እንዳይቆረጥ፣ ጌጧ እንዳይቆረጥ፣ እዛ ያለ እንጨት እንዳይነካስ በቀበላችን ገጆ ዋሼ የጠበቀው ነው ያለ። ሳይለም ወረዳ ከሚታወቅባቸው ገጽታዎቹ መካከል በከፍተኛ ዋጋ በመሸጥ የሚታወቁት ሰንጋዎቹ ቅቤና አይብን የመሰሉ የእንስሳት ተዋጽኦዎች ይገኙበታል። እንሰት ሲነሳ ሳይለምን አለማንሳት ንፉግነት ነው። ከወረቀት የነጣና ሲበሉትም የሚጥመው የሳይለም ቆጮ ሌላኛው መገለጫው ነው። ሳይለም በተፈጥሮ የተቸረው በርካታ ገጸ በረከቶች እንዳሉት ሰምተናል። ስሜ አክሊሉ ብርሃኑ እባላለሁ። በሳይለም ወረዳ ባህል ቱሪዝም ስፖርት ጽሕፈት ቤት የቱሪስት መስህቦች ጥናት ጥበቃ ስራ ሂደት አስተባባሪ ነኝ። በአጠቃላይ እንደ ወረዳችን ስንመለከት ባህላዊም ታሪካዊም ተፈጥሯዊም ሀብቶች ያሉበት ወረዳ ነው። ከነዚህ መካከል የውሃ ሀብት አለ፣ የደን ሀብት፣ የሚዳሰሱ የማይዳሰሱ የቱሪዝም ሀብት ያለበት ወረዳ ነው። እዚህ ለምሳሌ አሁን ብንመለከት እዚህ በሆሚ ቀበሌ ፋጪ የሚባል ፏፏቴ አለ። ይህ ፏፏቴ 70 ሜትር ከፍታ ያለው ፏፏቴ ነው። በደን የተከበበ ፏፏቴ ነውና ከባህልም ከታሪክም አንጻር ስንመለከት ቀደምት አባቶቻችን እዛ አካባቢ ላይ የተለያየ አምልኮት ሲፈጸም ከመቆየቱ አንጻር ደኑም ተጠብቆ ፏፏቴም ተጠብቆ ዛሬ ላይ የደረሰበት ሁኔታ ነው ያለው። እነኚህ በረከቶች ከመስህብነት ባሻገር የተፈጥሮ ሚዛንን በመጠበቅ ረገድ ከፍተኛ ፋይዳ አላቸው። ቹኖ ጌጪቲ ቀበሌ ላይ 764 ሄክታር ስፋት ካለው ባምቢ የቀርቀሃ ደን ባሻገር 4 ፏፏቴዎች ተቀራርበው የሚገኙበት ስፍራ ሌላኛው ሊጎበኝና ሊለማ እንዲሁም ሊታይ የሚገባው የሳይለም ውበት ነው።
በሹኖ ጌጭቲ ቀበሌ ላይ ትልቅ ወደ 764 ሄክታር የሚጠጋ የቀርከሃ ደን አለን። ይህ ጥብቅ የቀርከሃ ደን ደግሞ ቢሰራበት ቢለማ ከፍተኛ የቱሪስት መስህብ የሚችል ከዛም በተጨማሪ ደግሞ ከፍተኛ የካርቦን ስቶክ ያለበትና ብዙ ጥናትና ምርምር ቢደገፍ። ሌላኛው ነገር ደግሞ ቀጅቶ ቀበሌ ላይ መንጅገት የሚባል ዋሻ አለ። ይህ ዋሻም ታሪካዊ ዋሻ ነው። በጣሊያን ወረራ ጊዜ እንግዲህ አባቶቻችን ከዛ ወረራ ራሳቸውን ለመጠበቅ ስሉ ወደዛ ሄዶ እንደተደበቁ የታሪክ አዋቂዎች የሚናገሩበት ነገር አለ። ሌላኛው ጠበላ ቀበሌ ላይ የሚገኝ ገጂ ፏፏቴና ዋሻ ነው። ይህ ዋሻም በአፈ ታሪክ እንደሚነገር ከሆነ በውስጡ የተለያዩ ማዕድኖች አሉ። እነዚህ ማዕድኖች ግን ፈርዘር በጥናትና በምርምር መረጋገጥም ያለባቸው ናቸው። በአፈ ታሪክ እንደሚነገረው የወርቅም ሊሆን ይችላል የተለያዩ ማቴሪያሎች በውስጡ ይኖራል ተብሎ ይታሰባልና አራቱ ፏፏቴ ሹኖ ጌጭቲ ቀበሌ ውስጥ ነው ያለውና አራቱ በአንድ ላይ ሰርቶ የተለየ ውበት ሰርቶ ነው የሚፈጥረውና ከቀርከሃ ደኑ ጋር አካባቢ የሚገናኝ ነው። በጣም ልዩና ማራኪ የሆነ ፏፏቴ ነው እዛ አካባቢ ያለው። በሲግሞ ወረዳና በሳይለም ወረዳ መካከል ነው ያለው። ከአንድ አቅጣጫ ውጭ ያለው ቡሉ በእኛ ወረዳ ውስጥ ነው ያለውና በጣም የሚያምር ነው። በቅርበት ነው ያለው። 17 ኪሎ ሜትር ነው ከወረዳችንና ቢያንስ 1 ሰዓት ተኩል ከዛ ከቀበሌ ማዕከል በእግር የሚያስከር ስለሆነ ለማየትም ለመጎብኘትም በቅርብ ርቀት ላይ ስላለ ጎብኚዎች መጥቶ ቢያዩ የመንገድም የጸጥታም ችግርም ስለሌለበት ምቹና ማራኪ ፏፏቴ ነው። የፏፏቴ የመሰረተ ልማት እጥረት የቱሪዝም ዘርፍ ተግዳሮቶች መካከል ይጠቀሳል። ሳይለም ላይም ይህ ችግር ይስተዋላል። ችግሩ ቢቀረፍ መስህቦቻችንን ማስጎብኘት ማሳየት እንችላለን የባለሙያው አስተያየት ነው። በተለይ የመንገድ መሰረተ ልማት ከሌለ ማንኛውም ዜጋ መምጣትና መጎብኘት ችግር ስላለ ያንን የወረዳ መንግስትም ነው ከወረዳ ባሻገር የዞን መንግስትም ደግፎ የአካባቢውን ነዋሪም ተቀናይቶ የመንገድ ልማት ካለ ይበልጥ አካባቢውንም ማስተዋወቅ ይቻላል። ለኢንቨስትመንት ሳቢና ምቹ ነገሮች ስላሉ እነዛን ምቹ ነገር ከማግኘትና ከማስተዋወቅ አንጻር ተቀናይቶ ቢሰራ የተሻለ ውጤት እናገኛለን ብዬ ተስፋ አደርጋለሁ። የቱሪዝም መዳረሻ ቦታዎች ቢለሙ የራሳቸው የሆነ ጥቅም አላቸው። የመጀመሪያው ጥቅሙ እዛ አካባቢ ያለው ሎካል ኮሚኒቲ ሎካል የሆኑ ሰርቪሶችን በመስጠት ለምሳሌ የፈረስ ክራይ ሊሆን ይችላል፣ ሻይ ቡና ሊሆን ይችላል። አስጎብኚዎች እዛ አካባቢ ላይ አካባቢውን የሚያውቁ ሰዎች ቢደራጁና አካባቢውን ቢያስጎበኙ የአካባቢው ምርት ለምሳሌ ቡና ሊሆን ይችላል፣ ማር ሊሆን ይችላል፣ ቀበሌያቸው ላይ የሚሰሩ ነገሮችን ቢያለሙ በትንሹ ገቢ ሊያገኙ ይችላሉና ከዛ ገቢ በመነሳት ደግሞ ኢኮኖሚያቸው ሊዳብር ይችላል። ሁለተኛ ደረጃ የአካባቢ ገጽታ ይገነባል። መዳረሻ ልማት መሰረት በማድረግ ሊጎበኙ የሚመጡ ሰዎች ሊያደንቁ የሚመጡ ሰዎች አካባቢው ምን ይመስላል የሚለው ነገርን ሲያዩ ሌሎች ሀብቶችንም ለማስተዋወቅ ምቹ ሁኔታ ይፈጥራልና ከዛ ባሻገርም የፖለቲካም የማህበራዊም የኢኮኖሚም ጥቅሞች አለው። ይሄ ዘርፍ ቢለማና ቢታወቅ በጣም የተሻሉ ጥቅሞች አሉ። የሀገሪቱን መስህቦች በዓለም አቀፍ ደረጃ በበቂ ሁኔታ አለማስተዋወቅ ኢትዮጵያ እስካሁን ልታገኝ የሚገባውን ገቢ አሳጥቷታል። ነገር ግን አሁን ላይ በዘመናዊ ቴክኖሎጂ በመታገዝ ተስፋ ሰጪ ስራዎች እየተሰሩ በመሆኑ ለውጦችም መታየት ጀምረዋል። ሳይለምም ያላትን ሀብት ለመሸጥ የተለያዩ መንገዶችን ተጠቅመን እንሰራለን ይላል። በእርግጥ ያሉን ሪሶርሳችንን በዚህ አካባቢ ለመጥቶ ብዙ ጊዜ ለመስራት የሚያቅዱ የግል ሚዲያዎችም የመንግስት ሚዲያዎችም አሉና ከነዛ ጋር በመቀናጀት ሌሎች ደግሞ ሊያስተዋውቁ ይችላሉ ብለን የምናስባቸውን ፕሮጀክቶችንን በመቅረጽ በተለይ በፌስቡክ ገጽ በቴሌግራም እና በዋትስአፕ በመሰሉ ገጾች በእኛም ገጽ ክሬት አድርገን ለማስተዋወቅ ቴሌግራም ገጽም ሊሆን ይችላል። በዩቲዩብም ቀጣይ በመንግስት ኮሚኒኬሽን እና በሳይለም ወረዳ ብልጽግና ፓርቲ ገጾችን እነዛን ተጠቅመን እነዚህ ሪሶርሶችን ለማሳወቅ እቅድ አለን። የቱሪዝም ዘርፍ መንግስት እንደ ሀገር ከለያቸው አራቱ የኢኮኖሚ ምሰሶዎች አንዱ በመሆኑ በትኩረት እየተሰራበት እንደሆነ የጽህፈት ቤቱ ኃላፊ አቶ ታምራት ታደሰ አጫውተውናል። የለውጡ መንግስት ከመጣ በኋላ ብዙ የኢኮኖሚ አክቲቪቲዎች አሉ። ከነኚህ እንደ አንድ የሀገሪቱ ኢኮኖሚ ምሰሶ አድርጎ እየሰራ ያለው አንዱ የቱሪዝም መስክ ላይ ነው። አሁን በሀገር ደረጃ አንድ ኢኒሼቲቭ ሆኖ ተግባር እየተደረገ ያለበት ሁኔታ ነው ያለው። እንደ ሳይለም ወረዳ እኛም ብዙ የተፈጥሮ ጸጋዎች አሉንና ማልማት የምንችላቸው ብዙ ጸጋዎች አሉን። እርግጥ እስካሁን ወደ 17 የሚደርሱ መዳረሻዎች ተለይቶ ለማልማት እቅድ ይዘን እየተንቀሳቀስን ነው ያለ ነው። እነኚህ ሀብቶች እንዴት ይለማሉ፣ እንዴትስ መሰራት ይችላል የሚለውን ማስተባበርና መምራት የጽህፈት ቤቱ ኃላፊነትም ነው። እንደ ሴክተር እና ለማለም ብለን ያዝነው አንድ ሆሚ ቀበሌ ላይ ፈጪ ፏፏቴ አለ። ወደ 70 ሜትር የሚደርስ እዚህ አካባቢ አሁን ሰው ሄዶ የሚያርፍበት ማረፊያ ቤት በቆርቆሮ እየተሰራበት ሁኔታ ነበረ። አሁን እሱን መዳረሻውን አልምተን ሰው በቀላሉ ሄዶ እዛ አርፎ ተዝናንቶ ሀገራቸውን አውቆ መመለሱበት አግባብ ላይ የተጀመረ ነገር አለ። ከዚህም ባሻገርም ጠበላ ላይ ያለው ገጂ ዋሻና ፏፏቴ ትንሽ ፖንድ ሰርተን እዛ ላይ አሳ ማርባት ብንችል የሚሄድ ሰው በቀላሉ ተዝናንቶ
የሚመጣበት አግባብ ላይ የእቅዳችን አካል አድርገን እንሰራለን የሚል መነሻ ሀሳብ ይዘን መጥተናል። ትልቁ ነገር ያው ተፈጥሮ ሰው ጣልቃ ካልገባ ራሱን ይጠብቃል። ወደ ታች ስንወርድ ዳገት አለ። ዳገቱ ላይ ሲሲኖ ቀርካ በራሱ በቅሎ ተጠብቆ አፈሩ እንዳይሸረሸር እንዳይደረመስ አድርጎ ራሱን ጠብቆ ያለበት ሁኔታ ነው ያለውና ይሄን ደግሞ አባቶቻችን አያቶቻችን ጠብቆ ለኛ አሳልፈዋሉ። እኛ ደግሞ ተንከባክበን ጠበቀን። አንዱ የመንግስት ኢኒሼቲቭ አረንጓዴ አሻራ ነው። ይህንንም እኛም የአካባቢ ማህበረሰብ ያን የመንግስትን ኢኒሼቲቭ ተግባራዊ አድርጎ ደንን በመንከባከብ በመጠበቅ ለትውልድ ማሻገር እንዳለበት መስራት ያስፈልጋል ብዬ አምናለሁ። የወረዳ መንግስት እነኚህን ለማልማት በካፒታል በጀትም መድቦ እቅድ ነድፎ ያስቀመጠበት ሁኔታ አለ። እንደ ሌሎች አካባቢዎች ወረዳችንም በዚህ መስክ ለሀገሪቱ ኢኮኖሚ የራሱን አስተዋጽኦ ለማበርከት አቅዶ ወደ ስራ ለመግባት እንቅስቃሴ ላይ ያለበት ሁኔታ ነው ያለው። አብዛኞቻችን በስራ የዛለ አእምሯችንን ለማሳረፍ በአካባቢያችን የሚገኙ የመንፈስ ምግቦችን የመጎብኘት ልምዳችን እምብዛም ነው። የሳይለም ወረዳ ምክትል ዋና አስተዳዳሪ አቶ አማኑኤል አየለ ዘርፉን ለማነቃቃት የመጎብኘት ባህልን ከማሳደግ ይጀምራል ይላል። ከቱሪዝም መዳረሻ አንጻርም ባለፈው የመደመር መንግስት እይታ የዘርፎችን ምርታ በሚል ስልጠና ማዕከል ላይ እንደምራር ወስደን መተን እኛም እስከታች ስልጠና በ4 ዙር እስከባል ድረስ አደርሰናል። ከዛ አንጻርም ከተሰጡ ዋና ግቦች አንጻር ያው የተቀመጡ ዋና ግቦች ውስጥ አንዱ የቱሪዝም ልማት ነው። በወረዳ ውስጥ ያሉ በርካታ መዳረሻዎችን እንደ ወረዳም የእቅድ አካል አድርገን አሁን ከሌሎች አካባቢ መጥቶ መጎብኘት አንድ ነገር ሆኖ እዚህ አካባቢ ያሉ ሰዎች እንኳን የአካባቢ ጸጋ ይሄ እዚህ ያለ እንደ ብለውም ጭምር እስኪያውቁ ድረስ ፕሮግራም ይዘን አሁን በጋሚ እየመጣ ስለሆነ እናስጎበኛለን የሚል እቅድ ነው ያለን። እዛ አካባቢ ላይ ደግሞ ስራ እድል ከመፍጠር አንጻር አስጎብኝም ጭምር ከመለየት አንጻርም ተጀምሮ መያዝ ላይ የቀሩ ነገሮች ስላሉ እሱን አጠናክረን እናለማለን። በወረዳው የመንገድ መሰረተ ልማትን ምቹ ለማድረግ አንድ መዳረሻ ለይቶ ለማልማት ታቅዶ ወደ እንቅስቃሴ መገባቱንም ይነግሩናል። ካሉት አብዛኛው መዳረሻዎች አንዱን እንኳን አቅደን መስራት አለበት ብለንም እቅድ ይዘናል እንደ ወረዳ። በፊትም ተጀምሮ መሀል ላይ በተለያዩ መሰረተ ልማቶች የቀሩ ሁኔታዎች እንዳሉ ነው። የተለያዩ ቀበሌዎችን በርካታ ቱሪስት መዳረሻዎች ቢኖሩም ብዙም ታቅዶ አልለማም። ግን ባለፈው እንደ መንግስት ከላይ ጀምሮም እንደ ኢኮኖሚ ዘርፍ አማራጭ ነው ሲቀርብም አካባቢውን ከማስተዋወቅ ባለፈ ህዝብ ለህዝብ ትስስርም ስለሚፈጥር በእኛ ወረዳ እቅድ ኦሚ ላይ በጪ ፏፏቴን እና ዋሻውን በዚህ ዓመት እናለማለን የሚል እቅድ ነው ያለ። የኛ ማህበረሰብም ቢሆን መረዳት ያለበት እነዚህ ጥብቅ ደኖች ላይ ትላንት አባቶቻችን ጠብቆ እስከዛሬ አደርሶናል። አሁን ያለው ትውልድ ደግሞ የኔ አካባቢ እያለማ የቱሪስት መዳረሻዎችንም የኔ ነው ብሎ እየጎበኘ ከሌሎች ቦታ የሚመጡ ሰዎችም ጭምር እንዲያስጎበኝም ጭምር እያገዘ የአካባቢውን ገጽታም ማስተዋወቅ ያስፈልጋል። እንደተባለው እንደዚህ 10 ምናምን ቱሪስት መዳረሻዎች አሉ። አሁን በዞን ደረጃም የቱሪስት መዳረሻ ተብሎ ተመዝግቦ ያለ አንድ ብቻ ነው። እንደዚህ ጸጋዎች ሁሉም ቦታ ላይ እንደተፈለገ አይገኙም። ስለዚህ እንደዚህ ያለውን የአካባቢ ጸጋዎችንም አንደኛ ከማልማት አንጻር፣ ከማስተዋወቅ አንጻር፣ ከመደጋገፍ እና ተቀናጅተው ለትውልድ ከማሻገር አንጻርም እንደ ዞን መተጋገዝ ያስፈልጋል። አሁን ይህን ዘርፍ የሚመሩ ሴክተሩ መምሪያዎች አሉ። ወረዳ ላይም ጽሕፈት ቤት አለ። በተቀናጀ መልክ ይህን ቱሪስት መዳረሻዎችን ራሱን አስችሎ እቅድ አወጥቶ ማልማት በህብረተሰቡ የሚለማውንም ህብረተሰቡን አስተባብረን በወረዳ የሚደግፈውንም እኛም እንደ ወረዳ ደግፈን እንደ ዞንም ደግሞ ድጋፍ የሚፈልጉ የወረዳ ፕሮፋይል ሆኖ የትኛው መዳረሻ የት አለ የሚለውን ነገርም እውቅና ከመስጠት አንጻርም ቢሆን በጋራ አቅደን የምንችለውን እያለማን ቀጣይ ደግሞ በሂደት የማንችለውን ደግሞ ከማህበረሰቡ ጋር የተወያየን ቱሪስት መዳረሻዎችን የኢኮኖሚ አማራጭም የስራ እድልም የህዝብ ለህዝብ ትስስርም እንደሚፈጥር አቅደን በጋራ መስራት አለብን የሚል መልእክት ነው ያለን። የተከበራችሁና የተወደዳችሁ አድማጮቻችን ቱሪዝም ሀገሪቱ ከፍተኛ የውጭ ምንዛሪ የምታገኝበት አንደኛው መንገድ ነው። የስራ እድል በመፍጠር ረገድም ግዙፍ ፋይዳ ያለው ዘርፍ ነው። ቱሪዝም ገጽታን በመገንባት ስለ አንድ አካባቢ አዎንታዊ ምስል የመፍጠር አቅሙ ትልቅ ነው። እንደ
ሀገር የተጀመረው ትኩረት እስከ ወረዳዎችም የተጀመረው ስራ ኢትዮጵያ እንደ ሀገር ከፍ የምትልበት ነውና ይጠናከር እንላለን። ሳይለም ወረዳ ምን እንደሚመስል በጥቂቱ ልናሳያችሁ ሞክረናል። ባርታታዬ ከቴክኒሻን ሳላስብ እንዳለ ጋር ስለነበረን ጊዜ እጅ ነስተን በዚህ ቋጨን። ቸር ቆዩን።